አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 12 በዚህችም ዕለት ሊቀ መላእክት ቅዱስ ሚካኤል ከእግዚአብሔር ዘንድ ተልኮ ቅዱስ ዳዊትን በሳኦል ፈንታ እንዲሾመው ለሳሙኤል የነገረበት እና በጎልያድ ላይ ኃይልን የሰጠበት እንዲሁም የወንጌላዊ ቅዱስ ማቴዎስ እና የቅዱስ ዲሜጥሮስ የዕረፍት ቀን ነው። ቅዱስ ዳዊት ልበ አምላክ ወይም የነገሰበት ጥቅምት 12 በዚች ዕለት የመላእክት አለቃ ቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህም ቀን ወደ ነቢይ ሳሙኤል እግዚአብሔር ልኮታልና የዳዊትን አባት ወደ ሆነ በቤተልሔም ወደሚኖር ወደ እሴይ ቤት ይሄድ ዘንድ በቂስ ልጅ በሳኦል ፈንታ ለእስራኤል ልጆች እንዲነግስ ልጁን ዳዊትን ይቀባው ዘንድ አዘዘው። ቅዱስ ሳሙኤልም ወደ እሴይ ቤት ሄዶ ልጆችን ሁሉንም አቅርብልኝ ብለው እሴይንም ከዳዊት በቀር ሁሉንም አቀረባቸው። እርሱ በእርሻ ውስጥ በጎችን ይጠብቅ ነበርና። ቅዱስ ሳሙኤልም የመንግስት ቅባ ያለበትን ብልቃጥ በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም እሴይን ልጆችህ እኒህ ብቻ ናቸው አለው። እሴይም በጎችን የሚጠብቅ አንድ ትንሽ ልጅ አለ አለው። ቅዱስ ሳሙኤልም ደግሞ እሴይን እሱ ሳይመጣ ምሳ አልበላምና ልከህ አስመጠው አለው። እሱም ልኮ አስመጠው። መልአኩም ቀይ አይኖቹም የተዋቡ አርያም ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተህ ቀባው አለው። በዚያንም ጊዜ ሳሙኤል የመንግስቱን ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዚያም ቀን ጀምሮ ለሁል ጊዜ የእግዚአብሔር መንፈስ በዳዊት ላይ አደረበት፣ በእስራኤል ልጆችም ላይ ነገሰ። ደግሞም ሁለተኛ በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ወደ ዳዊት ላከው። ረአይታይ ጎልያድን እስኪገድለውና የእስራኤልን ልጆች እስከሚያድናቸው ረድቶ ኃይልን ሰጠው። ስለዚህም የበዓሉን መታሰቢያ በየወሩ በ12 ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔር ምስጋና ይሁን። እኛንም በመላእክት አለቃ በቅዱስ ሚካኤል አማላጅነት ይማረን ለዘላለም አሜን። ሐዋርያው ቅዱስ ማቴዎስ የጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስን አምላካዊ ትእዛዝ ተቀብለው ወንጌልን ለመላው ዓለም በማብሰር መምለኪያ ጣዖታትን ወደ አሚን እግዚአብሔር አሕዛብን ወደ ክርስትና ከመለሱ ቅዱሳን ሐዋርያት መካከል ወንጌላዊ ቅዱስ ማቴዎስ አንደኛው ነው። ቅዱስ ማቴዎስ ሀገሩ ናዝሬት፣ የዘር ሐረጉም ከይሳኮር ነገድ ሲሆን አባቱ እልፍዮስ ወይም ዲቁ እናቱ ደግሞ ካሩትያስ ይባላሉ። ለደቀ መዝሙርነት ከመመረጡ በፊት ሌዊ ይባል ነበረ። ከተመረጠ በኋላ ግን ማቴዎስ ተብሏል። ማቴዎስ ማለት በዕብራይስጥ ቋንቋ ጸጋ እግዚአብሔር ወይም የእግዚአብሔር ስጦታ ማለት ሲሆን ስሙን የሚያወጣለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለወንጌል አገልግሎት የተመረጠውም በቅፍርናሆም ከተማ ከቀራጭነት ስራ ላይ ነው። ማቴዎስ ምዕራፍ 9 ከቁጥር 9 እስከ 13፣ ሉቃስ ምዕራፍ 5 ከቁጥር 26 እስከ 32። ቅዱስ ማቴዎስ ቁጥሩ ከ12ቱ ሐዋርያት ሲሆን ከአራቱ ወንጌሎችም አንደኛውን የጻፈው እሱ መሆኑ ወንጌላዊ እየተባለ ይጠራል። ወንጌሉን የጻፈው ጌታችን ባረገ በ8ኛው ዓመት መጨረሻ በ41 ወይም በ42 ዓመተ ምህረትም ቅላውዲዮስ ቄሳር በነገሰ በመጀመሪያው ዘመን በዕብራይስጥ ቋንቋ ነው። ማቴዎስ ምዕራፍ 28 ከቁጥር 20። ጽሕፈቱንም በፍልስጤም ጀምሮ በህንድ ፈጽሞታል።
እንደ መምህራነ ቤተ ክርስቲያን አስተምሮ ወንጌሉ በውስጡ ከ150 በላይ የብሉይ ኪዳንን ጥቅሶችን ማካተቱ አይሁድን ለማሳመን የጻፈው ለመሆኑ ማስረጃ ነው። የማቴዎስ ወንጌል ከኦሪታዊ ይዘቱ አኳያ በመጀመሪያ ተቀመጠ እንጂ የተጻፈው ግን ከማርቆስ ወንጌል ቀጥሎ እንደሆነ መምህራን ይናገራሉ። ቅዱስ ማቴዎስ በሀገረ ስብከቱ በፍልስጤም ጌታችን ከጽንስ ጀምሮ እስከ ዕርገት ድረስ ያደረጋቸውን ተአምራት፣ ያስተማረውንም ትምህርትና የሰራቸውን ትሩፋቶች ሲያስተምራቸውም ብዙ አሕዛብን ከኦሪት ወደ ወንጌል ከገቢረ ኃጢአት ወደ ገቢረ ጽድቅ ተመልሰዋል። ምእመናኑ በቃል ያለ ይረሳል፣ በመጽሐፍ ያለ ይወርሳልና ያስተማርህንን ጻፍልን ብለውት አንድም እንደ አባትነቱ ከራሱ አንቅቶ ወይም አመንጭቶ፣ አንድም አይሁድ ክርስቲያኖችን ክርስቶስ ወልደ ዳዊት ወልደ አብርሃም መሆኑን ሰፍራችሁ ቁጥራችሁ አስረዱን ቢሏቸው ለማስረዳት የእውቀት ማነስ ነበረባቸውና እሱ ጽፎላቸዋል። ወንጌሉን ከጻፈ በኋላም ወደ ኢየሩሳሌም ተመልሶ አፖኒጌ በሚባል ሀገር ወንጌልን በመስበክ ብዙዎችን በክርስቶስ አሳምኗል። የማቴዎስ ወንጌል ወንጌላዊ ወይም ሐዋርያው ዮሐንስ በለአንሳን በህንድና በኢየሩሳሌም ሀገሮች የተረጎመ አስተምሮታል። የእሱ ስብከት በመጽሐፍ ቅዱስ አለመጠቀሱም መላ ሕይወቱን ለክርስቶስ አገልግሎት የሰጠ ሐዋርያ መሆኑን እንደሚያሳይ መምህራን ይመሰክራሉ። ቅዱስ ማቴዎስ በወንጌሉ ወልደ ዳዊት ወልደ አብርሃም በማለት የክርስቶስ ምድራዊ ልደት ወይም ሰው መሆን ጽፏልና ከአራቱ የኪሩቤል ገጽ መካከል በአንደኛው በገጸ ሰብ ይመሰላል። የኤፌሶን ወንዝ ፈለገ ሐሌብ ይባላል። ርስትነቱም ለሕፃናት ነው። ቅዱስ ማቴዎስም በዘር የሚወለዱ አበውን ልደት ጽፏልና ዳግመኛም ሄሮድስ ስላስፈጃቸው ሕፃናት ተናግሯልና በኤፌሶን ወንዝ ይመሰላል። ቅዱስ ማቴዎስ ወንጌሉን አስተምሮ ብዙዎችን ወደ አሚነ እግዚአብሔር ከመለሰ በኋላ ጌታችን ወደ ካህናት ሀገር እንዲሄድና የካህናት ልብስ ለብሶ ፀጉሩንና ፂሙን ተላጭቶ በቀኝ እጁ ዘንባባ ይዞ ወደ ሀገሩ ቅጽር እንዲገባ ስላዘዘው በደመና ተጭኖ ሄዶ ወደ ቤተ ጣዖታቱ ገብቶ በጸለየ ጊዜ መብረቅ የመሰለ ብርሃን ወረደ። የአምላክ ካህሊነት ለመግለጽ በተከሰተው ረደ መሬትም የሀገሩ ጣዖታት ሁሉ ወድቀው ተሰባበሩ። አርሚስ የሚባል የጣዖቱ ካህናትም ካየው አምላካዊ ብርሃንና ድንቅ ተአምር የተነሳ በክርስቶስ አምኖ ከተጠመቀ በኋላም የቅዱስ ማቴዎስ ረድኤ ሆኗል። ይህ ክስተትንም በአጭር ጊዜ ውስጥ ብዙዎችን በክርስቶስ እንዲያምኑ አድርጓቸዋል። የአማኞች ቁጥራቸውም 4000 እንደነበረ በገድለ ሐዋርያት ተጠቅሷል። ከዚህ በኋላ የንጉሥ ልጅ በሞተ ጊዜ ቅዱስ ማቴዎስ ወደ እግዚአብሔር ጸልዮ ከሞት ቢያስነሳው ንጉሡ ቤተሰቦቹንና ሀገሩን ሰዎች ሁሉ በኢየሱስ ክርስቶስ አምነው አፕሎን የተባለውን ጣዖታት በእሳት አቃጥለው ቤተ ጣዖታቱን የአምልኮተ እግዚአብሔር መፈጸሚያ ስፍራ አድርገውታል። ቅዱስ ማቴዎስም አርሚስን ኤጲስቆጶስ በማድረግ ቀሳውስትንና ዲያቆናትን ሾሞላቸዋል። በገድለ ሐዋርያት እንደተጠቀሰው ቅዱስ ማቴዎስ ከማረፉ በፊት በደመና ተጭኖ ብሔረ ብፁዓን ገብቷል። በዚያም ሄሮድስ በግፍ
በጨፈጨፋቸው ሕፃናት ክብር በዓል ጌታችን ወደ እነሱ ሲመጣ መላእክትን በዙሪያው ከበው ሲያመሰግኑት ያዩ ነበረ። ከዚያም ተመልሶም በሀገሩ እየዞረ ወንጌልን አስተምሯል። ካስተማረባቸውም ሀገሮችም ፍልስጤም፣ ፋርስ፣ ባቢሎን፣ ኢትዮጵያና አረቢያ ይጠቀሳሉ። የማስተማር ተልእኮውን የተከናወነውም በታናሿ እስያ ውስጥ ነው። ግሪካውያን አሕዛብ አምላካችን ሰደበብን ብለው አስረውት በነበረ ጊዜም ወህኒ ቤት ሆኖ ይሰብክ ነበር። ቅዱስ ማቴዎስ በ40 ዓመተ ምህረት በሀገራችን በኢትዮጵያ እየተዘዋወረ ወንጌልን እንደሰበከና በዘመኑ የነበሩ ኦሪታውያን ነገስታት ጨምሮ በርካታ አሕዛብን አስተምሮ በማጥመቅ ወደ ክርስትና ሃይማኖት እንደመለሰ፣ በዚሁም ለምጻሞችን ማንጻት፣ አንካሶችን ማበርታት፣ ሕሙማንን መፈወስ፣ ሙታንን ማስነሳት፣ ድንቅ ተአምራትን እንዳደረገ የቤተ ክርስቲያን ሊቃውንትና በትግራይ ክልል በማህበረ ጻድቃን ዴጌ ገዳም የሚገኙ የብራና መጻሕፍት ያስረዳሉ። በአገልግሎቱም በመጨረሻ በትሪያ በምትባል ሀገር ሲያስተምር ሀገረ ገዥውም አስረው በወህኒ ቤቱም ጌታው ለንግድ የሰጠውን ገንዘብ ማዕበል ወስዶበት በዕዳ ምክንያት የሚያለቅስ አንድ እስረኛ አገኘና አጽንቶት መኮንኑን ገንዘቡን በሕዝቡ ለምኖ እንዲከፍለው በመሻት ከእስር እንደሚፈታው ከባህር ዳርቻም የወደቀ ወርቅ የተሞላ ከረጢት እንደሚያገኝ ያንንም ለጌታው ከሰጠ በኋላ ከዕዳውና ከእስር ነፃ እንደሚሆን አስረዳው። ሰውየውም ቅዱስ ማቴዎስን የተናገረውን ሁሉ ስለተፈጸመለት ለቅዱስ ማቴዎስ እየሰገደ በኢየሱስ ክርስቶስ አምናለሁ እያለ ሃይማኖቱንና ደስታውን ገለጸ። ይህንን ድንቅ ተአምር የሰሙ ብዙ አሕዛብ በጌታችን አምነዋል። በዚህ ምክንያት አርያኖስ የሚባል ንጉሥ ትእዛዝ ጥቅምት 12 ቀን አንገቱን በሰይፍ ተቆርጦ በሰማዕትነት አርፏል። ምዕመናን ሥጋውን በክብር ቀብረውታል። ትርጓሜው ወንጌል ደግሞ ብስባህራ በምትባል ሀገር በድንጋይ ተወግሮ በሰማዕትነት ካረፈ በኋላ የቄሳርያ ክፍለ ዕጣ ምትሆን በቅርጣግና መቀበሩን ይናገራል። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው በቅዱስ ማቴዎስ ጸሎት ይማረን፣ በረከቱ የሚደርብን ለዘላለሙ አሜን።